كايني هلالو فلو هلالو فلو illeteni la inoti mitte beettono yinonni hanni isewa innino yitare macishinem anni tuuti afoottari nooro ati noodees insight nohu gara aninne ille yanne laomo oh yeah ateno fini Annu ultinoi farco airese addemo kaini lao dalale desidagi farjiro daura galatemo halali farjirate galatu di hasisanoi tayanara aneti no sidami atika de ulelo drani dilelano ለኔ ስትል ያየችውን እውነት ትከዳለች ብለህ ጠብቀህ ነበር? ቢያትሮስ ታዲያ ለምን ተበሳጨ? እኔ በማንም መረጃና መስረጃ የምትረጋገጥ እውነት ሳይሆን ከፈጣሪ የተሰጠ ትክክለኛ ሐላሌ ስለሚጠብቅ ነው። አሃ አንተ ስታዘጋጀኝ የነበረው በሐሰት መስክሬ ፍርድ እንዳዛባ እንጂ አፊኒን በተለየ መንገድ እንድረዳ አይደለም። አሁን ነው የገባኝ። ተነኸኝ ይላል ለምን ተመለሰ? እንደሞኝ ሁለት ጊዜ አልሳሳቱ አደዋና አንድ ሴት በውበቱ በባህሪው በወንድነቱ ተማርካ ልቧ የፈቀደውን ወንድ ቤቱ ሄዳ ማግባት የምትችልበት ስርዓት የሚገኝበት ማህበረሰብ መሆኑ ብቻ በራሱ ሲዳማ ስለ ፍትሃዊ ስርዓት ያለውን ትልቅ ቦታና እምነት ያሳያል። እዚህ በቆየሁበት በ3 ወር መረዳት እንደቻልኩት የትኛውም የሲዳማ ማህበረሰብ ኑሮና እምነቱ ከእውነት ከሀቅ ጋር የተቆራኘ ሆኖ አግኝቼዋለሁ። እዚህ ፍትህ አይኗን ተሸፍና ሳይሆን አይኗን ገልጣ ነው የምትፈርደው። በአፊኒ ምክንያት ሁሉ ነገር እንከና አለባ ፍትህ ያስገኛል ብለሽ ማሰብሽን ካላቆምሽ በዚህ ጥናት ስህተት መስራትሽ አይቀርም። አታስብ፣ አልሳሳትም። አፊኒን እኔ በተረዳውበት መንገድ ስላልተረዳህ አንተ እንደዚህ አይነት ሐሳብ ቢኖርህ አይደንቀኝም። አፊኒ የውሸት ጠንቅ አፊኒ ቆይ ዲጎ ምንድን ነው የምትፈልገው? እኔ የሚፈልገው በታሎና በቡሮ መሃል ያለችውን ሐላሌ ነው። እሱ ደግሞ አንቺ አይተሽ የመሰከርሽው አይደለም። በታሉ በቡሮ አንቺ ያየሽው እኔ የምፈልገው እያልክ ነገር ከፋፍለ ለምን የምታወሳስበው? አንድ እውነት ነው አይደል ያለው? እኔ ከአባቴ አባቴ ደግሞ ከአባቱ የአባቴ አባቴ ደግሞ ከፈጣሪ የምንቆራኝበት ሐላሌ አለ። አንቺ ያልተረዳሹ ወይም ያልገባሽ ነገር በእኛና በአባቶቻችን መሃል ያለውን እውነት በምክንያት ላይ የተመሰረተ መሆኑን ነው።